ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት አላችሁ? በተለያየ ቦታና ሁኔታ ሆናችሁ በዚህ ቻናል እየተላለፉ ያሉ የቱቶሪያል ቪዲዮዎችን የምትከታተሉ በሙሉ እና ደግሞ በየዕለቱ የሚለቀቁ ዜናዎችን በዚህ ቻናል ላይ የምትከታተሉ በሙሉ በያላችሁበት ሰላሙን ሁሉ ያብዛላችሁ ነው ማለት የምወደው። እኔ አህመድ መልኬ ነኝ። እንግዲህ በዚህ ቪዲዮ ቀደም ብሎ ሰርቸው ከነበረው ቪዲዮ እዛ ላይ በጣም በስቶ ስለነበረ በቁጥር 2 ወይ ደግሞ ክፍል 2 ላይ ሰራላችኋለሁ ብዬ ቃል በገባሁት መሰረት ነው አጥር ያለች ቪዲዮ ለመስራት የመጣሁት። ፕሪፔር ፋይናንሻል ስቴትመንት የሚለው ኖርማሊ ጥያቄ ላይ ነው ያለ ነው። ፕሮጀክት 2 ብለን የሰራ ነው። ታስክ 2.1 እና 2.2 ሰርተናል ቀደም ብለን። በዛ ጥያቄ ላይ እንግዲህ ጥያቄውን ክፍል 1 ላይ መውሰድ ትችላላችሁ። እዛ ላይ ሙሉ ጥያቄው አለ እና ደግሞ ማብራሪያውም እዛ ላይ ተሰጥቶላችኋል። ከዛ ላይ እየቀጠለ ነው። ኖርማሊ ደቂቃው በጣም በስቶ ስለነበረ ለመቀነስ ስለፈለኩኝ ነው ወደዚህኛው ቪዲዮ ያመጣኋችሁ። በዚህኛው ቪዲዮ ታስክ 2.3 ላይ ነው ያሉ ጥያቄዎችን ነው የምንሰራው። ፕሪፔር ፋይናንሻል ስቴትመንት ነው የሚለው እዛ ላይ። ኦፍ ኮርስ ቀደም ብሎ ፋይናንሻል ስቴትመንቶችን ኢንካም ስቴትመንት ሰርቼላችኋለሁ ቀደም ብሎ ባለው ሂደት ላይ። አድጀስትድ ትራያል ባላንስ ተሰርቷል ቀደም ብሎ ባለው ቪዲዮ ላይ። ወደዛ መለስ ብላችሁ ያንን ቪዲዮ ማየት ትችላላችሁ። እዚህ ሁለት አይነት ፋይናንሻል ስቴትመንቶችን ነው የምንሰራው። የመጀመሪያው እንግዲህ ስቴትመንት ኦፍ ፕሮፊት ኤንድ ኤርኒንግስ ይላል እዛ ጥያቄ ላይ። ጥያቄዎችን ሙሉ ከዛ መውሰድ ትችላላችሁ። ባይ ዘ ወይ ምን እንደተጠየቀ ፍሪደም ትሬዲንግ ስቴትመንት ኦፍ ፕሮፊት ኤንድ ኤርኒንግስ ይላል ፎር ዘ መንዝ ኢንድድ ሰኔ 30 2011 የሚል ጥያቄ ነው። ጥያቄው ላይ ጊቭን ምን አላችሁ? ቢግኒንግ ሪተርን ኤንድ ኤርኒንግ 260 ሺህ ብር የሚል ተሰጥቷችኋል። ኦብቪየስሊ ጊቭን ነው። ከዛ ማንሳት ትችላላችሁ። አድ በዚህ አመት ውስጥ ይሄ የንግድ ድርጅት ከኢንካም ስቴትመንቱ ላይ ስትሄዱ 137410 ብር የሚያወጣ ኔት ኢንካም አግኝቷል በዚህ አመት ውስጥ። ኦብቪየስሊ በዚህ አመት ውስጥ ዲቪደንድ በነገራችን ላይ ሼር ካምፓኒ ስለሆነ ከትርፍ የሚከፋፈል ዲቪደንድ አላቸው። 96187 ብር አለው። ይሄንንም ከኋላ መለስ ብላችሁ ያለው ቪዲዮ ላይ መመልከት ትችላላችሁ። የተሰጣችሁን ጊቭን ከ260 ሺህ ብር 137410 ብር እንደምርበትና 96187 ብር ስንቀንስ ኢንዲንግ ሪተርንድ ኤርኒንግስ 301223 ብር ይሰጠናል ማለት ነው። ይሄ እንግዲህ በዛ የፊዚካል አመት ወይ ደግሞ በዛ የበጀት አመት መጨረሻ ላይ ይሄ ፍሪደም ትሬዲንግ የተባለ የንግድ ድርጅት የሚኖረው የሪተርንድ ኤርኒንግ መጠን ነው። የተከበራችሁ ቤተሰቦች በዚህ ቻናል የተለያዩ የቱቶሪያል ቪዲዮዎች ይተላለፋሉ። ኤግዛሞች እንደዚህ እንሰራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቱን ጫኑ። በየዕለቱ እየተሰሩ የፖስት የሚደረጉ የቱቶሪያል ቪዲዮዎች የሚደርሷችሁ ነው የሚሆነው። ፔጁን የሚለቀቁ ቪዲዮዎችን ላይክ፣ ሼር፣ ኮሜንትም ስለምታደርጉ እኔ በጣም አመሰግናለሁ። ቀጣዩን ጥያቄ ቀጣዩ ጥያቄ ባላንስ ሺትን አዘጋጁ የሚል ነው። ይሄ ባላንስ ሺት ሲዘጋጅ እንግዲህ ኦብቪየስሊ ቀደም ብሎ ባሉ ቪዲዮዎችም እንዳየነው የንግድ ድርጅቱ ባላንስ ሺት ማለት ፋይናንሻል ፖዚሽኑን የሚያሳይ ማለት ነው። የንግድ ድርጅቱ የፋይናንስ አቅሙ ምን ያክል ነው የሚለው፣ ምን ያክል እንዳለበት፣ ምን ያክል አሴት አለው፣ ምን ያክልስ የተጣራ ካፒታል አለው የሚለውን ነው በዚህ ሂደት ውስጥ የምታገኙበትና ኦብቪየስሊ ሄደር ሼዲንግ ፓርት ይኖረዋል። ፍሪደም ትሬዲንግ ባላንስ ሺት as of ሰኔ 30 2011 ኢትዮጵያን ካሌንደር የሚል አሴት አላችሁ። ካሽ 323300 ብር ኦብቪየስሊ ከዛ ላይ የመጣ ነው። አካውንት ሪሲቨብል 372813 ብር፣ ኦፊስ ሰፕላይስ 28000 ስለተጠቀምነው 2000 ብር፣ ፕሪፔይድ ሬንት 30000 ብር፣ ፕሪፔይድ ኢንሹራንስ 6000 ብር፣ ፈርኒቸር ኤንድ ኢኩዊፕመንት 300000 ብር የሚያወጣ አሴት አላችሁ። አጠቃላይ 998113 ብር የሚያወጣ የአሴት መጠን አለው ማለት ነው ይሄ የንግድ ድርጅት። ሊያቢሊቲውን ስናይ አካውንትስ ፔብል 38000፣ ፕሮፊት ታክስ ፔብል 58890፣ ቶታል ሊያቢሊቲ 96890 የሚያወጣ እዳ አለበት ይሄ ንግድ ድርጅት። ካፒታሉ እንግዲህ ሁለት አይነት ካፒታል አለው። አንደኛ ኮመን ስቶክ አለው ይሄ ንግድ ድርጅት 600000 ብር የሚያወጣ። ሪቴንድ ኤርኒንግስ ደግሞ እንግዲህ ቀደም ብለን ከሰራነው ከዚህ ነው የምትወስዱት። ኢንዲንግ ሪቴንድ ኤርኒንግ በአመቱ መጨረሻ ላይ 301223 ስላለው እሱን ነው የምትወስዱት። ቶታል ካፒታል
901,223 ብር የሚያወጣ የተጣራ ንብረት አለው ማለት ነው። ይሄ የንግድ ድርጅት የድርጅቱ የሆነ ምንም አይነት ዕዳ ያሌለበት ማለት ነው። ይሄ ቶታል ሊያቢሊቲ አድ ቶታል ካፒታል ሁለቱ ስትደምሩ 998,113 ብር የሚያወጣ የካፒታል መጠን ይኖረዋል ማለት ነው። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንግዲህ ይሄ አሁን ያዘጋጀውላችሁ ቪዲዮ ቀደም ብሎ አካውንቲንግ ሌቨል 4 ክፍል 1 ላይ ሰርቸው የነበረውን ጥያቄውን እዛ ላይ አስቀምጬዋለሁ። ታስክ 2.1 እና 2.2 እዛ ላይ ተሰርተዋል። ከ2.3 የተወሰኑ ጥያቄዎች ተሰርተዋል እዛ ላይ ቪዲዮ እንዳይበዛ በማለት ነው ሌላ አዲስ ቪዲዮ ያዘጋጀውለት። ስለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ እና የኖቲፊኬሽን ምልክቱን ስትጫኑ በየዕለቱ የተሰሩ ፖስት የሚደረጉ የቱቶሪያል ቪዲዮዎች የሚደርሷችሁ መረጃዎች የሚደርሷችሁ ነው የሚሆነው። ቻናሉን ቪዲዮውን የሚለቀቁ ቪዲዮዎችን ላይክ፣ ሼር፣ ኮሜንትን በማድረግ ያላችሁን ድጋፍ ስለምትገልጹ እጅግ አብዝቼ አመሰግናችኋለሁ። እንግዲህ ከተወሰኑ ሰዓታት ምናልባት በኋላ በአዲስ ቪዲዮ እመለሳለሁ። በዛ እስከምንገናኝ ሰላም ሁኑ።